ተወዳጁ የመጽሐፍ ቅዱስ ክፍል እንደዚህ ይላል። በትንቢተ ናሆም ምዕራፍ 1 ቁጥር 3 ላይ እግዚአብሔር በአውሎና በወጀብ መካከል መንገድ አለው፣ ደመናም የእግሩ ትቢያ ነው። ታዲያ ከዚህ ጋር በተያያዘ በአንድ ወቅት አንድ መጽሐፍ እንዳነበብኩ አስታውሳለሁ። የዚህ ዓለም ነገስታት ወጀብና ማዕበል በሚበዛባቸው እንደ ሜዲትራኒያን ባሉ ውቅያኖሶች ላይ የንብረት ዋስትና እንጂ የህይወት ዋስትና አይሰጡ። ንብረት ቢጠፋ ንብረት ይተካል፣ ህይወት ቢጠፋ ግን ህይወት አይተካምና የህይወታችን ባለቤት እግዚአብሔር ግን በማዕበል መካከል መንገድ፣ በኃይለኛ ውሃ መካከል መተላለፊያን ማድረግ ይችላል። እኔ ግን አንድ ነገር ልበላችሁ፣ በህይወታችሁ ውስጥ ባለው የትኛውም አይነት ችግር እግዚአብሔር በተለያየ መንገድ ሊመጣ ይችላል። ለመዳናችሁ ግን በአንድ መንገድ ብቻ ይመጣል፣ እርሱም በክርስቶስ ኢየሱስ። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲህ ተብሎ ተጽፏል። ኢየሱስ እንደዚህ እንዳለ፣ እኔ መንገድም እውነትም ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም። ተባረኩ። ብቸኛ የመዳን መንገድ ኢየሱስ ነው።